ሰላም እንዴት ናችሁ? ዛሬም እስቲ የውሸት ክስ መዘዞችን አሳያቸዋለሁ። ድርጊቱ የተፈጸመው በሐረር ከተማ ነው። ከረጅም ዓመታት በፊት በሐረር ከተማ 8 የአንድ ቤተሰብ አባሎች ከመሀል ሀገር ለስራ የሄዱ እዛ ሀገር ሆቴል ከፍቶ በጣም የደራ ስራ ይሰሩ የነበሩ የአካባቢው ደህንነቶች እና የጸጥታ ሰራተኞች በሰሩት ሴራ 8ቱም እድሜ ልክ እንዴት እንደተፈረደባቸው ላሳያችሁ። ከዛ ደግሞ እንዴት እንደወጡ እነዚህ 8 ቤተሰቦች ከአዲስ አበባ ነው የሄዱት። በብሔራቸው ጉራጌዎች ናቸው። እዛ ሀገር ሄዶ አንድ ሆቴል ከፈቱና ከተማ ውስጥ በጣም ደራላቸው። በጣም ደራ፣ በቃ ታዋቂ ሆኑ። 8ቱም አንድ ላይ ሄደው አይደለም። እንደምታውቁት ጉራጌዎች የሆነ ከተማ ሄደው ንግድ ሲጀምሩ ሶሻል ፕሮቴክሽን ለማግኘት ሲሉ የራሳቸውን ሀገር ሰዎች፣ ያቀራቢያቸው ሰዎች፣ የሚያውቃቸውን ሰዎች ይዘው ይሄዳሉ። ምክንያቱም ለዛ ሀገር ባይተዋር ስለሆኑ ያላቸውን ክፍተት ለመሙላት ቤታቸው ውስጥ ችግር ቢፈጠር አብሮ ለመቋቋም በቃ የዘመድ ልጅ የአካባቢ ልጅ ወስዶ ቀጥሮ ያሰራሉ ሀገሩን እስኪላመዱ ድረስ እና እንደዛ የሄዱ ናቸው። በዛ ከተማ ባለው ትልቅ ከከተማ ውስጥ ከሚታወቁት ሆቴሎች አንዱ ነበረ። በዚህ ሆቴል ውስጥ በጣም ገበያው እየደራ ትርፋማ እየሆኑ ሲሄዱ የአካባቢ ባለስልጣኖች መናደድ ጀምሮ የአካባቢ ባለስልጣኖች በዛን ጊዜ የነበሩ የፖለቲካ ሰዎች መናደድ ጀምሮ ሴራ ጎነጎኑላቸው። በምን እናገኛቸው እየተባለ ሳለ አንድ ቀለታ ቤት ውስጥ ጸብ ተፈጠረ። ጸብ ሲፈጠር ቤት ውስጥ እንግዲህ ሁሉም ቤተሰብ ስለሆኑ በጋራ ነው የሚጋፈጡት። ስለዚህ እዛ ቤት ውስጥ እንደፈለግ ተደባድበ መሄድ አትችልም፣ አይለቁህም ማለት ነው። 8-9 ቤተሰብ አብረው አለ። እዚህ በስነ ስርዓት ማትስተናገድ ከሆነ ሰው ልደብድብ ሂሳብ አልከፍል የምትል ከሆነ ያው ያናግረዋል በእነሱ ቋንቋ ማለት ነው። ያ ነገር እያናደዳቸው የሄዱ ሰዎች አንድ ቀን እዛ ቤት ውስጥ ጸብ ተፈጠረና የሆነ ሰው ተደብድቦ ሄደ። በዛው ሌሊት አንድ ጎዳና ተዳዳሪ ደግሞ ሞተ። ያ ጎዳና ተዳዳሪው ረጅም ከዛ ተደብድቦ ከሄደው ሰው ጋር የሚመሳሰል ምን ያደርጋሉ? ያ የሞተውን ሰውዬ አስክሬን አንስተው ያ የተደበደበው ሰውዬ ነው የሞተው በማለት እነዛን ሰዎች ሁሉ ያስሯቸዋል። የዛን ጊዜ ተደብድቦ ሬሳው መንገድ ላይ ወጥቆ ተገኝቶ ማዘጋጃ እንደቀበረው ሚስትየው መጥታ እግሩን ገልጣ አይታ ራሱ ነው እንዳለች ምናምን አድርገው ፍርድ ቤት አቅርቦ እድሜ ልክ 20 ዓመት ምናምን አስፈረዱባቸው። እያንዳንዳቸው አረጉት እንደተባለው አስተዋጽኦ። ከዛ ሆቴላቸው ተዘጋ። ከዛ ሀገር የሚታሰሩት ታሰሩ፣ የሚወጡት ወጡ ማለት። ከረጅም ዓመታት በኋላ በዛች ጊዜ እዛ በሐረር ፖሊስ ውስጥ ባለስልጣን የነበረ ልጁ የአዲስ አበባ ልጅ ነው። 100 አለቃ ጥበብ አበበ ይባላል። ነፍሱን ይማረው፣ አሁን የለም። 26ኛ ኮርስ ነው። መደበኛ የፖሊስ ኮሌጅ 26ኛ ኮርስ ነው። በጣም ደስ የሚል በጣም ቀና ሰው ነበረ እና ወደ አዲስ አበባ ተቀይሮ ሲመጣ በዝውውር መጣ። እዛ የፖለቲካ ሽኩቻ ሲበዛ ኦኬ ወደ መሀል ወደ ክልሉ ተመለሰ ማለት ነው። ስለዚህ የወረዳ 27 አዛዥ ነበረ። ከዛ እዛ አንድ ዞን ውስጥ እንሰራ ስለነበረ አንድ ቀን ጥምቀተ ባህር ላይ ታቦት የሚወጣበት ልክ ጥምቀተ ባህር የሚባል ቦታ አለ አላቃቂ፣ ይሄ ጤና ጣቢያው አካባቢ። እዛ ጥምቀተ ባህር ላይ ፓትሮል እናደርጋለን ማለት አባሎች ተሰማርተዋል፣ እኛ እንቆጣጠራለን። እየተቆጣጠርን በእግራችን መኪና ጥጋ ቁመን በእግራችን ወክ እያደረግን የሆነ ሰው አየና ምክንያቱም እሱ እዛ ከተማ ነው የቆየው። እዛ ከተማ በነበረ ጊዜ የዛ ሆቴል ተገልጋይ ነው። ሞተ የተባለውም ሰውዬ ያውቀዋል፣ ገደሉ የተባሉትም ያውቃል። ያን ጊዜ ባያምንበትም ምንም አማራጭ ስላልነበረው ምስክሮች ስለመሰከሩ ሊረዳቸው ያልቻለው ልክ ሲያይ ሞተ የተባለውን ሰው አየው። ሞቱ እጄን ያዝ አደረገኝና ስማ ኃይሉ አለኝ። ሂድና ከዛ ሰውዬ ጀርባ ቆም አለኝ። ቆምኩ። እኔ ስሙን እጠራዋለሁ አለ። ስሙን ስጠራው ከሮጠ ያዘው እንዳያመልጥ፣ በጣም ሲሪየስ ነገር ነው አለ። ኦኬ አልኩ። ከኋላ ሄጄ ቆምኩ ያለኝ ሰውዬ ጋር። ከዛ 100 አለቃ ጥበበ ከዚህ ሆኖ ጠራው በስሙ ሲጠራው ሲያየው መሮጥ ጀመረ። ያኛው ያዝ ነው በካቴና አሰር ነው እስስራ አድርገን ነው ፖሊስ ጣቢያ ወደን ስናየው አንተ አይደለህም ወይ እንደዚህ በጣም ይተዋወቃሉ። አዎ ነኝ። ታዲያ ሞታል አልተባለም ወይ? እኔ አልሞትክም ጥፋ ተብዬ ነው። ከዛ እነዛ ሰዎች ገንዘብ ሰጥቶ እሱን ጥፋ ብለው እነዛን ሰዎች ለማሰር ሞተ የተባለው ሰውዬ በህይወት ተገኘ ማለት ነው። ይሄንን ምርመራ አድርገን እንደገና ለምርመራ ማስተባበሪያ አዲስ አበባ ፖሊስን ሰጥ ለምርመራ ማስተባበሪያ ስጡ ተብለን ምንዋ ማስተባበሪያ ማዕከላዊ ለሚባለው ሰጠን። በሚዲያ ሁሉ ተነግሯል። ከዛ በኋላ እነዛ 8 ሰዎች ከእስር ቤት የወጡበት ሁኔታ የሞተው ሌላ መሆኑ እና አንድ ፖሊስ የስንት ሰው ህይወት እንዳዳነ እዩ። አንድ ፖሊስ ህሊና ያለው ፖሊስ ብዙ ነገር ማስተካከል ይችላል። ዳኛ፣ አቃቤ ያለቀ ስራ ነው የሚሰሩት። አብዛኛውን ስራ የሚሰራው ፖሊስ ነው። መርማሪ ፖሊስ የጨረሰውን ነገር ነው ምስክር የምትሉት ተከሳሽ የምትሉት ሲይዘው ምን እንደሆነ መርማሪው ስንት መርማሪ ሰው ሊይዝ ሄዶ አካሉ እንደጎደለ የሚያውቅ የለም። ፍርድ ቤት ቀርቦ ሰውየው ተቀጣ ነው እንጂ የሚባለው ስንት ቀን ደጅ እንዳደሩ እሱን ለመያዝ ፖሊሶች የሚያውቅ የለም።
የፖሊስ ስራ አሳንሶ ሰው ሲያወራ በጣም ይገርመኛል። መቶ አለቃ ጥበበ ነፍሱን ይማረውና እነዛን 8 ሰዎች ጥሩ ፖሊስ ስለሆነና ቅን ልቦና ስላለው አዳናቸው። ለምን ይከነክነኝ ነበር አለ። ሁሉ ጊዜ ይከነክነኝ ነበር። ልጆቹን አውቃቸዋለሁ፣ እንደዚህ የሚያደርጉ አይደሉም። በግፍ እንደሆነ ይከነክነኝ ነበር፣ ግን ማረገው ነገር ስላልነበረ ነው አለ። መጨረሻ እግዚአብሔር ግን እነዛን ሰዎች ነፃ ለማውጣት መቶ አለቃ ጥበበን ልክ እንደ መላእክት ተጠቀመበት። እና ፕሊስ ፖሊሶች አንዳንዴ ሲደባደቡ ምን ሲሉ ስታዩ ይሄ የአበሻ ባህሪ ነው። አንተም እንደዛ ነው። ፖሊስ ብትሆን ባይደባደቡ ጥሩ ነው። ባለሙያ የሆነ ሰው ባይደባደብ ረጋ ቢል ጥሩ ነው። ግን ይረባቸዋል። በቂ ደሞዝ አይከፈላቸውም። ይበሳጫሉ። ጠዋት ከቤት ሲወጣ ልጁ ወተት አጥቶ ሲያለቅስ ድምፁ ቀን ሙሉ ከሱ ጋር ይዞራል። ወክስ ያደርግ መንገድ ላይ ስራ ሲሰራ በቂ ደሞዝ የለም፣ ቤት የለም፣ ማደሪያ ችግር አለባቸው። እንደዛ ሆኖ ህሊናቸውን ጠብቆ ለመስራት የሚሞክሩ ፖሊሶች አሉ። ጥሩ ለሚሰሩ ሰዎች ክብር ይኖራቸው። እነዛ ሰዎች በህይወት እስር ቤት እንዳይቀሩ እንዳይበሰብሱ የረዳቸው ፖሊስም እናስበው። ላዳመጣችሁኝ አመሰግናለሁ። ተሞክሮ ነው። እግዚአብሔር ይስጥልኝ።